እውቀት ባለውና በጠቢብ መሃል ሰፊ ልዩነት አለ። እውቀት ያለው በገደቡ ሲሆን የሚመላለሰው፣ ጠቢብ ግን ከልኬት በላይ ነው የሚመላለሰው። ጥንት ኢትዮጵያውያን ከመጠምጠም መማር ይቅደም ይላሉ። ራሳቸውም ላይም ክብ ቆብን እንጂ አራት ማዕዘን ቆብን አይቆቡም። ይህ በጣም ብዙ እውነታ አለው። አንዱ ከሰባቱ የኃይል አዙሪቶች ላይ የሚገኘውን ዘውዳዊ የኃይል አዙሪትን የመከላከል ወይ ደግሞ የመሸፈን ሂደት ሲሆን፣ በሌላ አንድምታው ደግሞ ክብ ዘላቂነት መጀመሪያም መጨረሻም የሌለው የጥበብ መወኪያ ነውና ለዚህም ነው አናታቸው ላይ ይህንን የሚያደርጉት። ወደ ዘመናዊ የትምህርት ስርዓት ስንመጣ ግን በአራት ማዕዘን ቆብ ነው የትምህርት ስርዓታችን እንኳን የምንጨርሰው። በጊዜና በቦታ ውስጥ ሶስተኛው ልኬት ውስጥ ታተን እንገኛለን። አራቱ ነባር ንጣተ ነገራትም መሬት፣ ውሃ፣ ንፋስና እሳት በምድር ላይ ሰልጥነው ይገኛሉ። የትምህርት ስርዓታችን በምንጨርስበት ጊዜም የምንቆወቀው በዚህ ውስጥ እንድንመላለስና በዚህ ውስጥ ብቻ እንድንሰለጥን የሚመራ ነው። ጥቁር በሆኑም ደግሞ በምድር ላይ ወይም ደግሞ ሶስተኛው ልኬት የሚመራው ዙሃል ነውና ዙሃልም የጊዜና የቦታ መሪ በመሆን ነገሮችን እንዳለ ጠጣር አድርጎ ወደ ምድር ስለሚጫን የእሱ ወካይ በመደረግ የተቀመጠ ነው። በዙሃል የዓለም ስርዓት ውስጥ በጊዜና በቦታ ታተን የምንቆየው ወይም ደግሞ የምንመላለሰው የእውቀት ኑሮ እንደሆነ ነው የሚያሳየው። ይህ ታዲያ በራሱ መጥፎ ነው ማለት አይደለም። ሰዎች ግን በዚህ ውስጥ ብቻ በሚመላለሱበት ጊዜ ነው ታስረውና ታፍነው የሚቀሩት። እዚሁ የገደብ ስርዓት ውስጥ ሆኖ አምስተኛውን ባህሪ በመጨመር ወይም ደግሞ መንፈስን በማከል ጠቢብነት የሚገኝ ይሆናል። አዋቂ ከሆንክ ተፈጥሮን ትሰማለህ። ጠቢብ ከሆንክ ግን ተፈጥሮ አንተን ትሰማሃለች።